ሉቃስ ወንጌል ምዕራፍ 10 ከቁጥር 19 ስፍራውን በጌታ ስም አነባለሁ። እንዲህ ይላል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። አመሰግናለሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ እስቲ ጉባኤ ቀኝ እጅ ከፍ ያድርግና በጠላት ኃይል ላይ በርስ በጠላት ኃይል ላይ በጠላት ኃይል ላይ በእግዚአብሔር ነው በጠላት ኃይል ላይ ላካ ጠላትም ኃይል አለው። yes ጨርሻለሁ። እቺ መናገር ፈልጌና ጨርሻለሁ። ጠላትም ኃይል አለው። እንደ ቀልድ እንዳታዩ። እግዚአብሔር ኃይል እንዳለ ሁሉ ጠላትም ኃይል አለው። ኢየሱስ ጌታ ነው። አሜን። እንደምታውቁ በዚህ በእኛ ቤት ድንቅና ታምራት ቁርስ እንደመብላት፣ ምሳ እንደመብላት፣ እራት እንደመብላት ሁሌ እንዳለ ታወቃል። እና ስለሚጸልይ ሁሌ ይገረማለሁ። እስከ ዛሬ ቀን ድረስ በአንድ መድረክ ብቻዬ ቆሜ ብቻዬ ወርጄ አላውቅም። በቆንኩ መድረክ ላመነን ላላመነን ጭምር ማያሻማ ጉዳይ ጌታ ሲያደርግ በአይኔ አያለሁ። ግን ትናንትና ማክሰኞ አዲስ አበባ ላይ አንድ የገረመኝ ነገር ተናግሬ ወደ ቃሉ ይመለሳለሁ። ኢየሱስ ጌታ ነው። አሜን። ሚዛን ቴፒ ላይ ለ5 ዓመት አንድ ወንድም ከወግ በታች ሽባ ነው። ለ5 ዓመት የሱ ወንድም የሚኖረው አዲስ አበባ ነው። አገልጋይ ነው፣ ያገለግላል፣ ግን ምንም ገንዘብ የለው። ይሄ ሽባ የሆነው ወንድም ቤት ቁጭ ብሎ የኛ ቲቪ ሁሉ ያያል። ለወንድሙ ደውሎ አዲስ አበባ እንደምታውቀው እኔ ከሚዛን ቴፒ ተነስቼ አዲስ አበባ መሄድ ባልችልም አንተ ግን እዛ ቦታ ስላለክ እባክህ የኔ ፎቶ ያዝ፣ የኔ ስም መዝግብ፣ ግባና ሐዋርያውን ጸልይ በላይ። ወንድሙን ሊመጣ አልቻለም። በእጁ ገንዘብ የለም። ከዛ ምን አደረገ? ስልኩን አስይዘው 2000 ብር ተበድሮ ወደ ጌስታውስ ይመጣል። ጌስታውስ ብዙ ሰው ነበር። እኔ ጸለይኩ። ወደ 8 ተኩል አካባቢ ነው ተራ የደረሰው። እሱ ጋር ሲደርስ እንትና ምን ነው ወንድሜ ነው ታሞ ነው ያለው። አዎ ታሟል። አሁን ለሱ ደውል አልኩ። ወይኔ ሰዓቱ እኮ 8 ተኩል አልፏል፣ መሸ እኮ አለ። በቃ ተው አትደውል። እሺ አሁን ጉዳይ ምን ነው? ጉዳይ ልንገር። ይሄ ወንድሜ ለ5 ዓመት ሙሉ ሽባ የነበረው ወንድሜ ዛሬ ማታ አሜን ፎሶ ነገ ጧት ሲነሳ አሜን በሽታ ፈጽሞ አያገኝም። አሜን አሜን። ለጌታ ክብር አምጡ እስቲ አሜን። ይችላል። ሁለተኛ ነገር ስልክን አስይዘህ መጣ አይደለም? አዎ ያንተ 2000 ብር ያው ስልክን ውሰድ፣ ሌላ ለትራንስፖርት ለትራንስፖርት አድርግና ሂድ። ግን የዛሬ ወር የራሴ መኪና እየነዳ እዚህ ግቢ ትገባለህ። አሜን 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 አሜን። ይደግማለሁ። ለዛሬ ትራንስፖርት አተ ገንዘብ አተ መጣው አንተ ለዛሬ ትራንስፖርት ነው እከፍላለሁ። ለታክሲ አጣ አይደለም? አዎ ለታክሲ አጣው። አገልጋይ ነህ? አዎ ምንም የለኝም። ዛሬ ምንም ያጣው አንተ ራስህ። የዛሬ ወር ዛሬ ታክሲ ያጣው አንተ። የዛሬ ወር የራሴ መኪና እየነዳ እዚህ ቸርች ትገባለህ። ማክሰኞ የነበረው የኛ ጉባኤ አምልኮ አሁን ገብታችሁ ቤታዩ በፌስቡክ ላይቭ ላይ ያለው ወንድም ማክሰኞ ቸርች መጥቶ እንዲህ ይላል። አሜን ያንን በሩ ክፈቱ ይላል። ለምን በር የምከፈተው? አንድ ክፈቱ አለ። ለካ መኪና ከውጭ አቆሞ ነው። በሩ ሲከፈት ያ መኪና ይታያቸዋል። አዎ ይታየናል።
የራሴ ነው አለ። ሃሌሉያ አሜን። ማኪናው ሃይሱዚ አይደለም፣ ዶልፊን አይደለም፣ ሚኒባስ አይደለም። አሁን የመጣው አዲስ ማኪና 00 የቤት ማኪና። አሜን። እስቲ አሜን አሜን። እስቲ አሜን አሜን። ሁለቱ ጉዳይ መማር ይቻላል። ሰይጣን ወንድሙን ሽባ አደረገው፣ እግዚአብሔር ግን ወንድሙን ፈወሰው። ሰይጣን አገልጋዩን ድሃ አደረገው፣ እግዚአብሔር ግን ሀብታም አደረገው። አሜን። ለካ ሰይጣንም ኃይል አለው። እና ምን ያደርጋል ካላችሁ ሰይጣን ያጎሳቁላል፣ ድሃ ያደርጋል፣ ተራሶ ያደርጋል፣ ያንከራትታል፣ ነገርን ሁሉ ያበላሻል። እግዚአብሔር ግን ባለጸጋ ያደርጋል። ባለጸጋ አሜን አሜን። ዛሬ ማታ የምስራች ቬላ ፕሮዲቫስ ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። ሁለተኛ ጉዳይ ተናገር መጸለይ እፈልጋለሁ። እንደ ድሮ ሞባይል ካርድ ተፍቆ ሁላችን ወደ መጣንበት ወደ አባታችን ወደ አያታችን ወደ ቅድመ አያታችን ሄደን ካየን የአንዳንድ ሰዎች ምንጩ ከካቶሊክ ነው፣ የአንዳንዱ ከእስልምና ነው የመጣ ነው፣ አንዳንዱ ኦርቶዶክስ ነው፣ አንዳንዱ ከጠንቋይ ቤት ነው፣ ከአይዛብ ቤት ነው። አልተለመደም እዛ ቤት ኢየሱስ የሚባል አምላክ። በግድ ዛሬ የማያውቁ ሰዎች አሉ። ኢየሱስ የሚባል ስም የማይፈልጉ ብዙዎች ናቸው። ለእኛ ነው ደስ ያለን ስሙ። አሁን በዚህ ሰዓት ራሱ ከእናንተ ውስጥ ለአንዳንድ ሰዎች የገዛ አባቴ ኢየሱስን አይፈልግም። እንኳን እንደ አምላክ ሊቀበል ቀርቶ ስሙን አይፈልግም። እንኳን እንደ ጌታ ሊቀበል ስሙን አይፈልግም። ወንድም ልል ይችላለሁ፣ አጎት ልል ይችላለሁ፣ የመስሪያ በስራ አስኪያጅ ብዬ መናገር ይችላለሁ። ከታች ያለው ከላይ ያለው ሁሉ ስሙን እንኳን አይፈልጉም። እስቲ ከዚህ ጉባኤ መካከል ኢየሱስ የሚባል ስም እንኳን የምትወዱ ካላችሁ ስሙን ትወዳላችሁ? አዎ። እሺ አንዴ ኢየሱስ በሉ እስቲ። ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ ሶስት፣ ኢየሱስ አራት፣ ኢየሱስ አምስት፣ ኢየሱስ ስድስት፣ ኢየሱስ ሰባት፣ ኢየሱስ። ይሄንን ስም ጨለማ አይቋቋምም። አሜን። ይሄንን ስም ሞት አይችልም። ይሄን ስም በሽታ አይችልም። ደጋሚው አይችልም። ድገሙና እንደ ኢየሱስ ስሙ ያሳፍረኝ። አሜን። ስሙ ያሳፍረኝ። አሜን። ሌላ የሚያፍሩ ግን አሉ። ክብር ለኢየሱስ ይሁን። አሜን። ስለዚህ ከዛ ሰዎች ጋር ሆናችሁ እኔ አንድ ጊዜ ብቻ በህይወቴ የገረመው አዲስ አበባ ላይ ባለው በእኛ ጉባኤ ውስጥ አንድ እናት ከአሜሪካ መጡ። ትልቅ ሰዓት ይዘው መጡ፣ የሚያምር ሰዓት። በጉባኤ እያገለገልኩ የጌታ መንፈስ እንደመረኝ ለአንድ ሰው ጠራውና ና ፎተን እንካ፣ ጫማዬ እንካ፣ ቀበቶዬ እንካ፣ ብራስሌት እንካ። ሴትዮ እያየች ሰዓቷን ጭምር እንካ ቢሰጠው ሴትዮ አኮረፈች። በኋላ ከቦርሳ ብዙ ገንዘብ አወጣችና ከአምልኮ በኋላ ይሄን ሁሉ ዶላር ለአንተ መስጠት አስቤ ነበረ። እኔ አንተን ወድጄ ከአሜሪካ ያመጣው የኔን ስጦታ አይኔ እያየ ለሰው ትሰጣለህ? ንቀኸኛል፣ እንደው አልሰጥም ይሄን ብር ብላ ብሩ ይዛ ሄደች። አኮረፈች፣ ብሩንም ከለከለች። ለምን ጠለሽኝ? ስጦታ ለሰው አይሰጥም አለች። ለካ ለሰው አይሰጥም ስጦታ። መንፈስ ቅዱስ ትንቢት ስጦታ ነው። ስትቀበል ነው ጌታ የሚሰራብህ። እውነት ነው። ጨርሻለሁ። እውነት ነው። መንፈስ ቅዱስ በማይቀበል ቸርች መንፈስ ቅዱስ አይሰራም። አሁን ነው የምጸልየው። እናንተን ሳገለግላችሁ የማወጣው ትንቢት አሁን ከዚህ አይደለም የማመጣው። የለም ቃሉ እንዳለቀ ይሄ ይነሳል። አሁን ነው የማገለግላችሁ። አሜን 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 አሜን። እጄ ያው ምንም የለም። አሜን 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 አሜን። ዛሬ ሰው ሁሉ ይስማ። እንዲህ ነው የማገለግላችሁ። ለምን? እኛ መንፈስ ቅዱስን እንቀበላለን። አሜን።
የሚቀበል ካለ እጅ ያሳየኛል። ቬላ ፕሮዲኮፋስ ትቀበላላችሁ። ዛሬ መንፈስ ቅዱስ ይጎበኛችሁ። አሜን አሜን። ቤታችሁ ይጎበኛል። አሜን። ዳራችሁ ይጎበኛል። ይጎበኛል። ይታደሳል። ኢየሱስ ኢየሱስ አሜን ፕራዲቫስ አሜን ሃሌሉያ። መንፈስ ቅዱስ ስጦታ ነው። አሜን። ትንቢት ስጦታ ነው። ዋናው ቃል ነው። እውነት ነው። ትንቢት ግን አጃቢ ነው። እውነት ነው። ሙሽራው ግን የእግዚአብሔር ቃል ነው። አሜን። ቃሉን እንቀበላለን። አሜን። ስጦታም እንቀበላለን። አሜን። ዛሬ ማታ ፈውስ ይሆንልሃል። አሜን። ዛሬ ትፈወሳላችሁ። አሜን። ዛሬ ትለወጣላችሁ። አሜን። ኢየሱስ ኢየሱስ ቬላ ዳካፖስ አንድ ሀሳብ አልጨረስኩም። የመጣንበት ቦታ አለ። አንዳንዱ ከካቶሊክ፣ አንዳንዱ ከእስላም፣ አንዳንዱ ከአይዛብ ቤት፣ አንዳንዱ ከጦንቃይ ቤት ምንጩ አለ የመጣንበት። ግራውንድ ና ወንድሜ ና ቅድም የተመቸ አንድ ነገር አለ። ቀባይኝና አለ ዘይት ሰጠኝ። ሂድና እዛ በአባቴ ቤት አፍስስ አልከኝ። እኔ ወስጄ ሳፈስ እባብ መጣ። እባብ 17 እባብ መጣ። እባቡ ሽባ ሊያደርገው ነበረ። እባቡ ተናገረ እኮ እግሬ እንዲሆን አልመለስም አለ። ታመምኩ። ሞተር ነበር የሚይዘው መያዝ አቃተኝ። ተኝቼ ነበረ። እባብ አንዱን ገደልኩ፣ ሁለቱን ገደልኩ፣ ሶስተኛውን ገደልኩ፣ አራተኛውን ገደልኩ። 17ኛው ሲሞት እኛ ተባረከን አለ። አሜን 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 አሜን። ከዛሬ በኋላ አሸናፊ ሞት ትፈልጋላችሁ? ሂድና በአባቴ ቤት የተለመደው እሱን አፍርስ። አሜን። ያንን መሠዊያ አፍርስ። አሜን። ያንን ጥንቆላ አፍርስ። አሜን። ያንን ጨለማ አፍርስ። ኢየሱስ አሜን አሜን አሜን። በዚህ ሳምንት እንዲህ ይሆናል። አሜን። የሆነ አምልኮ ይፈርሳል። ይፈርሳል። በእናንተ ዘር ማንዘር የተለመደ ይፈርሳል። የሆነ አምልኮ ይፈርሳል። ቅቤ የለመደ ይፈርሳል። ማር የለመደ ይፈርሳል። የለመደ ይፈርሳል። የሆነ አምልኮ ይፈርሳል። ሰሞኑ እሱ ይፈርሳል። አሜን። ሰሞኑ እሱ ይፈርሳል። ይፈርሳል። ኢየሱስ ይፈርሳል። አሜን። ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። አዎ በሉኛ። አዎ። አዎ በሉኛ። አዎ። ጀለከተለቦስ ይግባችሁ ባካችሁ። ወንድም ነብዩ ጉርሜ አዎ የሰማችሁ ነው? አዎ። ጎረቤት ማን ነው? ተከራይተ ያለበት ቤት አከራዩ ማን ነው? ግቢ ውስጥ የተከራየ ሰው ካለ ቤት ውስጥ ካሉ ሰዎች መካከል ተከራዮች እነማን ናቸው? ይሄ ያዝልኝ። አሁን መጸለይ እፈልጋለሁ። ጎረቤት ይታያል። ዘር ማንዘር ይታያል። የአባቴ ቤት አምልኮ ይታያል። ካንተ ያለው ተከራይ ይታያል። ሚበላ መጠጣ ይታያል። በድምሩ አሁን ብዙዎቻችን ለክርስትና ህይወት ልጅ ነን። በሌላ ጉዳይ ወፈረን እንጂ ስጋ አለ እንጂ ለክርስትና ብዙዎቻችን አልወፈረንም፣ አልጠነከረንም። የመጣው ነው የሚያናውጠኝ። ሰኞ ደስተኛ፣ ማክሰኞ ቁጡ ያደርጋል። የራሱን ባህሪ እስከማይኖር ተራሱ አድርጓል። ስለዚህ ከዚህ በኋላ ማየት ያለብኝ አንድ ነገር አለ። አከራዩ ማን ሆኖ የቤት እንኳን እዛ ቤት ምን አይነት አምልኮ ተለመደ ነው? አንዳንድ ቤት ውስጥ በስውርም በግልጽም ደም የለመደ መንፈስ አለ። አንተ መተ ቀለም ቀባ እንጂ መንፈሱ አልተመታም። ቀለሙን አንተ ያየው ባለፈው ተዘና አዲስ አበባ ላይ የራሱ ህንጻ ሰርቶ 10 ዓመት ሙሉ ህንጻው አይከራይም፣ እሱም አያድርም። ህንጻ አስቀምጦ እሱ ይከራያል። እውነት ነው፣ አይገባም። ህንጻው ወይ አይሸጥም ወይ እሱ አይከራይም። ራሱ ገብቶ እንዳይኖር መንፈሱ አያስገባም። ሰውዬው ይራባል። መንፈሱ ሲመታ ቤቱ በ240 ሚሊዮን ተሸጠ ይችላል። በ240 ሚሊዮን የሚገመተው ቤት 100 ሺህ ሰው አጣ። 100 ሺህ ብር አልተሰጠ። ህንጻው አለ፣ አይሸጥም፣ አይለወጥም፣ አይከራይም። ራሱ ሊገባ አልቻለም። ቀለሙ ያምራል፣ መልኩ ያምራል። ማን ይግባ? እንዴት ይሸጥ? አይለወጥ። አንተ በእጅ ያለው ዕቃ ሲሸጥ ነው ሲገዛ ነው ህይወት የሚባለው። ካልተሸጠ ካልተለወጠ ገንዘብ ካለ ምን ታደርጋለህ? አሁን ብዙ ሰዎች አላችሁ እዚህ ጋር ብርቱ ሰው ነህ፣ ግን እንደ ጉራጌኛ ጭፈራ እዛ ነው እዚህ የምትለው መሄድ አልቻላችሁ።
ዛሬ ጌታ እንዲህ ብሎኛል ቬጀሌፋሳፖስ Yes. በጠላት ላይ ኃይል ሰጥቻለሁ Yes. አሜን ኃይል ሰጥቻለሁ አሜን ኃይል ሰጥቻለሁ አሜን ስልጣን ሰጥቻለሁ አሜን ውጣና ውረስ አሜን ውጣና ውረስ አሜን አመሰግናለሁ በናናሶኮፋስ ኢሊፕሮዶስ አሜን ትመሰክራላችሁ አዎ በ3 በ5 እና በ7 ቀናቶች ውስጥ ማጀሌፋስ አንተ ብታቅም ባታቅም ኢየሱስ በውሻ በድመት በአይጥ ኢየሱስ የምሰራ መንፈስ ሰሞኑ ይመታል አሜን ሰሞኑ ይመታል ይመታል ሰሞኑ ይመታል ይመታል እስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም አሜን ሕያው ጌታ ነው የምላችሁ አላችሁልኝ አዎ ተዘጋጁ አሁን እሺ ዛሬ ጸልያለሁ እሺ እንዲህ ይሆናል አሜን እናንተ በኋላ ከዚህ ጉባኤ ወጣችሁ ስትሄዱ በእናንተ መንደር እዛ ጎረቤት እዛ ከተማ ላይ ያለ ጠንቋዩ ሻንጣን ይዞ ከተማ ለቆ አሜን ይሄዳል ከተማ ለቆ ይሄዳል ይሄዳል አሜን ይሄዳል አሜን ይሄዳል አሜን አመሰግናለሁ ኢየሱስ Amen. 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 ኢየሱስ አሜን Hallelujah. አሜን ናችሁ አዎ አንዳንድ ቤት ውስጥ እዛ ቤት ከገባ ጀምሮ ሰላም የለም የለም ትዳር ተራውጧል ጤና ተራውጧል ነገር ተራውጧል እዛ ግቢ ከገባ ጀምሮ አንዳንድ ቤት የሆነ ሰው መጥቶ እዛ ግቢ ከተከራየ በኋላ ሰላም አታቸዋል አሁን እኮ ድሃ መሆን እንደነበረ ሆኖ በአንዳንድ ጉዳይ ላይ ያ መንፈስ ካልተመታ በስተቀር ለጌዶን ምን አለ ማሸነፍ ከፈለጋችሁ አፍርሱ ነው አፍርሱ አፍርሱ በህንጻው አይደለም የምታፈርሰው መንፈሱን እኔ አንተ አፍርስ ያልኩ ቤትን አፍርስ አላልኩም አንተ መንፈሱን በምን ማሳሪያ በጉልበቴ ነው አዎ አላችሁልኝ አዎ ያዝ ጉልበትን ያዝልኝ ጀለፓዲፋዲካኮስ አላችሁልኝ አዎ እንዲህ ይሆናል አሜን ሕያው ጌታ ነው የምላችሁ አንተ በማታውቀው መንገድ በዛ ቤት በዛ ኢየሱስ መንደር በዛ ከተማ በዛ ማሳ በዛ እርሻ በዛ ሱቅ በዛ ቢሮ የተደገመ የተኛው ድግምት ዛሬ ማታ ይፈርሳል ይፈርሳል ዛሬ ማታ ይፈርሳል ይፈርሳል ዛሬ ማታ ይፈርሳል አሜን ዛሬ ማታ ይፈርሳል አሜን ማጀሌ ፕሮዲፋሳ ካባካያ አሜን ይፈርሳል አሜን ኢየሱስ አሜን እስቲ አሜን አሜን በጣም በህይወቴ የገረመኝ ባለፈው ወር አንድ ጀግና ብርቱ መልኩ ያምራል ቁመቱ ያምራል ታታሪ ሰው ስራ አስካጅ ነው ዋናው ነው መስሪያ ቤት ላይ ጠዋት እሱ ሲሄድ ለካ በጠዋት መጥቶ በር ላይ አስደግሟል ሰውዬው አላወቀም መጥቶ በሩን ከብቶ እንደገባ እጁ እንዲሆነ እጁ ቀኝ እጅ ሕያው ጌታ ምላችሁ ምን አልቆምም ማለት ካልጻፈ ካልሰራ ምን ታደርጋለህ እጁ እንዲህ ይላል ቢወስዱ ሐኪም ቤት በሽታ የለም ቢወስዱ በሽታ የለም ቢወስዱ በሽታ የለም ጉዳይ የመንፈስ ነው የበርንትን እንደዚህ እንትን ቢሆን ነው እጁ ይጠርጋል ምን ባይና አይታየም ለካ መቶ ማታ አድርጓል ሰውዬው ሲሄድ ያያዘል ከዛ እጁን ቢያለ ያን ብቻ እጁ እንዲጠቆረ ያጫዋ ጀግና የሚያምረው ሰውዬ ምን ልበላችሁ እንዲህ ሆነ መጣ ገና መጸለይ ሲጀምር ጌታ ተናገረኝ በእናንተ መስሪያ ቤት በዚህ ቦታ ላይ ያለው እንትና አለ አዎ አለ ትናንትና ማታ ቀኑ በዛ ቀን ማታ እንዲህ ጌታ መንፈሱ መጥተሰለ ብሎኛል አሜን Yes. እጁን ሲመታ እዚህ ያቆመ ጌታ ማለት እጁ ተፈወሰ ቬዳኒ ካባስ ሃሌሉያ አሜን Amen. ኢየሱስ አሜን ሁላችሁ ከኔ ጋር ናችሁ አዎ ከኔ ጋር ናችሁ አዎ አዎ ጠላት ኃይል አለው ነው yes አሁን ብዙዎቻችሁ ያለፋችሁ ነው ባዶ አድርጓል ተራሱ አድርጓል ሞቆስ ከልክሏል ልፋት ብቻ አድርጓል ታገኛለህ ግን ይበተናል ከጫወታ ውጪ አድርጓል ሰው እንዳትሆን አድርጓል ጌታ ሲናገር እንሰማለን አሜን ሲያሳይ እናያለን አሜን ለዚህ ጉባኤ ዛሬ ማታ የምስራች አሜን 24 ሰዓት ባልሞላ ጊዜ ምርኮ ይመለሳል ይመለሳል
በሮች ይከፈታሉ ይከፈታሉ ጤና ይመለሳል ይመለሳል ኃይላችሁ ይታደሳል ይታደሳል መንገድ ይቀየራል ሃሌሉያ ይለወጣል አሜን እንደመጣችሁ እንደዛው አትመለሱ አሜን ከነገ ጀምሮ ማንም አይችልም ማንም አይቋቋምም አይቋቋምም ካንተ ጋር ይሆናል ካንተ ኢየሱስ አመሰግናለሁ አሜን አሜን ኢየሱስ አምጪ ልብሱ ሌላ ቀርቶ ሄደ ልብስ ገዝተህ እንኳን ዝም ብለህ እንዳትለብስ አሁን ጊዜ ተበላሽቷል ነጋዴ የሚያውቀው ከእጁ እንደወጣ አሰርቶበታል በርካታ ነጋዴዎች እሱ ባንተ ያስበው አይደለም ከእጁ እንደወጣ ፈልጎ ነው ልብሱ ሁሉ እንዲሸጥ አንዳንድ ቤት አይታችሁ ከሆነ በአንዳንድ ቤት ሰው አይገባም በአንዳንድ ቤት ሰው ይሻማል ወዶ እንዳይመስል እባክህ ከለበስክ በኋላ ሰላም የለም ዝም ብለህ እንዳትለብስ ልብሱ እንኳን ጨርቅ እንኳን ምግብ ቤት እርካሽ ይሁን ውድ ይሁን ዝም ብለህ እንዳትበላ ጓደኛ ኖሪ አንኖርም ጸልዬ ብላ አሁን ጊዜ ተበላሽቷል ሻጩ ከሚያውቀው ከእጁ ዕቃ ይውጣ እንጂ ከዛ በኋላ ባንተ ህይወት ላይ ምን እንደሚሆን ላንተ አይጨነቅም እሱ የሚያስበው በቃ ከእጁ ወጣ ነው የሚያውቀው በጉድ ወቅት ትገዛለህ ስታመጣ ያስጠላል ቅድም ቆንጆ ነው አሁን ያስጠላል ልብሱ ከድሮም ያስጠላል ልብስ ነው መንፈስ ነው አንተ አይኔ የጋረደ ዛሬ ማታ ይመስላችሁ አሜን ትመሰክራላችሁ ከዛሬ ማታ ጀምሮ በምንም አትሸወዱ አሜን አይናችሁ ይከፈታል አለማ አያገኘም ሞት አያገኘም አዘን አያገኘም ኢየሱስ ትመሰክራላችሁ ዘርጉ እጆቻችሁ እንደዚህ መጃሊ ፕሮዲቫስ አሜን ኢየሱስ አሜን ዘርጉ እጆቻችሁን አሜን ትመሰክራላችሁ እንዲህ ይሆናል አሜን ለረጅም ጊዜ ለፋችሁ አይደለም ደከማችሁ አይደለም እምቢ አይደለም ከነገ ጀምሮ የጀመርከው ሁሉ ይሳካል አሜን አገልግሎት ይሳካል ሰርተ ይሳካል ገጠሩ ይሳካል ከተማ ይሳካል አሜን ኢየሱስ ትሰማለህ አሜን ታሸንፋለህ የሰራው ይበቅልሃል የቆፈርከው ይመነጫል አንድ ቦታ አትመላለስም ይህንን ተራራ መዞር በቃ አሜን ኢየሱስ አሜን አትሉማ አሜን ሁለት እጅ ዘርጋይ ማጀሌ ባዳካ ኮሰሌ ፕሮፌሊካ ባስ አሁን በዛሬ ቀን በሚጸልየው ጸሎት አሜን ዘርጋይ ወደዚህ እሺ ኢየሱስ ዘርጋይ ወደዚህ ከነገናችሁ እኔ ነሚጉሩሜ እሺ ምን ያበሳጫል ምን ያናድዳል መቼ ነው የሚከፋ ብለህ ብታማክረኝ የሚከፋኝ ነገር አለ እባክህ የሚከፋኝ አለ የሚያበሳጭ ነገር አለ ምን ብትል አሁን በዚህ ፀሐይ አሁን በዚህ ሙቀት አሁን ሲጸልይ የጸለይኩ ሰው ሁሉ ይፈወሳል ይሄ ወንድሜ እግሬ ሽባ ሆነ ጸለይክ ተፈወስኩ ለምንድን ነው ዘር ማንዘሮቹ የሱ ፈውስ ካዩ በኋላ ማይገረሙ በእውነት ይሄ ያመኛል መፈወስ አንድ ሰው ካየ በኋላ ከነገናችሁ አሁን ለአንዳንዶቻችሁ በ24 ሰዓት ውስጥ አሜን በ3 ቀን ውስጥ አሜን በ7 ቀን ውስጥ አሜን በጣም ከብዛ በአንድ ወር ውስጥ አሜን ቤት ይፈወሳል ዳሪ ይፈወሳል አጋቹ ይፈወሳል ድሞች ይፈወሳል ኢየሱስ አባቱ ይፈወሳል አሜን አጎቱ ይፈወሳል ናቹ ይመለሳል ኢየሱስ ግን ብዙ አይገባችሁማ ግን አትገረሙማ ግን ደስ አይላችሁማ እስቲ አሜን ቅድም ጀምሮ ተው እዚህ ጋር ካንሰር አለብሽ ካንሰር አሁን ተፈውሳ ደስ አይላት አሜን ይሄ የሚያውቁ ዶክተሮች አሉ ሐኪሞች ስትፈውስ አይገረሙም ባለቤቷ አይገረምም የቸርች ሰዎች አይገረሙም ይሄ ያበሳጨኛል ከዚህ መጣችሁ አይደለም አብሉኛ ከዚህ ግቢ እንደወጣችሁ በስልኮቻችሁ መልካም ዜና ይሰማል አሜን ይሰማል ሁላችሁ ከነገራችሁ ስድብ አይደለም እንኳን ጉባኤ አንድ ሰው እንኳን የኔ ባህሪ አይደለም ስድብ አይደለም ግን የመሩ አንድ ነገር አለ እናንተ እግዚአብሔር ሰዎች እዛ እኮ አስፋልት ወጣችሁ እዛ አስፋልት ዳር ላይ የሆነ ቦታ ቡና የጀመና ቡና ጠጥተው እንኳን ቡናው ቆንጆ ሆነ ታንኪው ይባላል አይደለም እንዴ ቡናው አሪፍ ታንኪው አይባልም ሽሮ በልተው እንኳን ሽሮ ቆንጆ ታንኪው አይባልም ይባላል የሆነ ቦታ ሄዳችሁ
አድራችሁ ይሁን በልታችሁ ታንክ በላይ ይባላል። እኔ ዛሬ ጸልያለሁ። አሁን ከዚህ ቀን በኋላ ነገር ሁሉ ቦታ ሲይዝ መገረም አለባችሁ። yes ጨዋ ጴንጤ እንዳትሆኑ መገረም አለባችሁ። አሜን። እዚህ አላችሁ አይደለ? ዛሬ ማታ ለብዙዎቻችሁ ደማችሁ ይቀየራል። አሜን። ደብዳቤው ይሻራል። አዋጅ ይገለበጣል። ሰባው ይበተናል። እንኳን ያደባልቃል። ኢየሱስ መሻገር ይሆናል። አሜን። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ስልጣን ሰጥቻችኋለሁ። ስልጣን እሱ ሁላችሁ ደገፍ ብላችሁ ቀኝ ግን ከፍ አድርግልኝ። ማቲሊ ፕሬፈዲ ካባስ ቀኝ ከፍ አድርግልኝ። ኤሌፌንታ ካያስ አሜን። በእናንተ ዘር ማንዘር አሜን። ማንን ገብቶ ወደማያውቀው ቦታ አንተ ግን ትገባለህ። እገባለሁ። አንቺ ግን ትገቢያለሽ። እገባለሁ። አንተ ግን ትገባለህ። እገባለሁ። ያም ይደፈራል። ኢየሱስ እስከዛሬ ያልተሞከረ አሁን ይደፈራል። እስከዛሬ በስ እስከዛሬ ያልተሞከረ ቦታ አሁን ግን ለመጀመሪያ ጊዜ ይደፈራል። ለኔ ይደፈራል። ኢየሱስም ይሆናል። ገደብህ ታልፋለህ። አሜን። እዚህ ትሄዳለህ። አሜን። አንተ አትመለስም። አሜን። በአንተ ላይ አይሰራም። ባድር የበላ አንተ ላይ አይበላም። ኢየሱስ ከለብራዲ ፕራታካውባል ኢየሱስ ለቫዲያስ አሜን። አንተ በምን ቋንቋ እንዳወራ አላውቅም። አንተ ስኳር ሄደ አልከኝ፣ ስኳር ሄደ። አንተ ግፊት ፈወስኩ። yes ኢዳ ተከፈ ሄደ። ዘንዶ ሄደ ሜናኖ ሴፓራዲቫስ መንፈስ ታዘዘ። እውነት ነው። ተጋቢ ላውራ አላችሁልኝ። አንተ ግን እጅ ዘርጋልኝ በጌታ ሜጃሊ ፕሮፋስ አሜን። እዚህ ካላችሁ ከእናንተ ጋር ቀጣይ ባለው ጊዜ ውስጥ የኛ ዝምድና መቀጠል የምችለው ይሄ ቀን ያዙ። አሜን። በአንድ ወር ውስጥ ማቲያሎስ አሜን። ሚጠላ ምወድክ አሜን። ሀጋት ኦስኦትስ ጊሲያባ አሜን። ሀጋት ኦስኦትስ አሜን። ይሄማ ጌታ ነው። አሜን። የሚያስብን ነገር አሜን በቤታችሁ ይሆናል። አሜን። በህይወት ይሆናል። በትዳር ይሆናል። በልጆች ይሆናል። በስራ ቦታ ይሆናል። ጀምረ ይሳካል። ተናግረ ይሳካል። ሰርተ ይሳካል። ነገር አይበላሽም። ነገር አይበላሽም። አሜን። አመሰግናለሁ። አሜን። ኢየሱስ ይሳካል። አላችሁልኝ። እንዲህ ብዬ ዛሬ ላብቃ። እሺ ዋናው በራሱ አውቆ ተከፈተ። ዘርጋጅ ማጂሊ ፕሮቬዲ ካባ አሜን። ከዚህ በኋላ ታግሌ አይደለም። ዋና በሮች ይከፈታሉ። አሜን። የሥራ በር ተከፈተ። የውጭ በር ተከፈተ። የትዳር በር ተከፈተ። እሱ ሁላችሁ እኔ ዘርጉ እነዚህ እጆቻችሁ ሬድሊ ፋሻካ ዲቫስ አሜን። ዘርጋስ እጅ 10 ጣት ኢየሱስ ዘርጉ 10 ጣት የምስራች አሜን። እሺ 10 ጣታችሁ ዘርጉ እነዚህ ማጃላ ቫዲ ካባስ አንድ ብቻ አስተኙ። ወደኋላ ስንት አለ? 9 ሰይጣን አንድ ጉዳይ ስላበላሸ ልብ ያውደቅ። ሰዎችም ያላወቁ ሰይጣንም ያላወቁ ኢየሱስ ያዘጋጅልኝ። ገና ሌላ 9 አማራጭ አለ። አሜን። ሌላ አማራጭ አለ። አሜን። ሌላ ስራ አለ። ሌላ ቢዝነስ አለ። ሌላ ከተማ ኢየሱስ ሌላ ጓደኛ አለ። ሌላ ሀገር አለ። ወላይታ ካልተመቸ ጥንቅር ይበል። ሐዋሳ አለ። አሜን። ሐዋሳ ጥንቅር አዲስ አበባ አለ። አሜን። ኢትዮጵያ ባትመች አሜሪካ አለ። አሜን። ሌላ አለ። ሌላ አለ።